አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ውድ ቤተሰቦቼ እኔ ደህና ነኝ ወላሂ አልহামዱሊላህ ሰላም ነኝ ኢድ ሙባረክ ብያችኋለሁ ሙስሊሞቹ እንኳን አደረሳችሁ እንኳን ለረመዳን ፍቺ በሰላም አደረሳችሁ እንኳን በሰላም ጾማችሁ በሰላም ፈታችሁ ላችኋለሁ እንዴት ናችሁ ረመዳን እንዴት ነበር ሰላም ናችሁ ወይ እኔ ደህና ነኝ አልহামዱሊላህ ወላሂ አልহামዱሊላህ እኔ ሰላም ነኝ ረመዳን አሪፍ ነበር ግን ወር ሙሉ ሳልጾም አለቀብኝ ኢንሻአላህ ቀዳም ያወጣ ሰው ያርገኛል እና አልহামዱሊላህ በሰላም ማለቁ ደግሞ በጣም ደስ ይላል አልহামዱሊላህ እናንተ ጋር እንዴት ነው ሰላም ናችሁ በሰላም ጨረሳችሁ በሰላም ጾማችሁ ፈታችሁ እንዴት ነው ቤተሰብ ሰላም ናችሁ እንዴት ናችሁ የእናንተ ቤተሰቦች እኔ ቤተሰቦች አልহামዱሊላህ ደህና ናቸው አልহামዱሊላህ እንኳን ለቤተሰቦቻችሁ እንኳን በሰላም አደረሳችሁ እናንተም እንኳን በሰላም አደረሳችሁ ውድ ቤተሰቦቼ ሰብስክራይብ አርጉኝ በአላህ ሰብስክራይብን አሳድጉልኝና ቶሎ ቶሎ እንዲሰራ አርጉኝ እና ትልቅ ቦታ እንዲደርስ አርጉኝ ቤተሰቦቼ በአላህ ብያቸዋለሁ በአላህ ብያቸዋለሁ ቤተሰቦቼ ውድ ቤተሰቦቼ በአላህ ብያቸዋለሁ እና ሰብስክራይብ አርጉኝ ሰብስክራይብ አርጉ እና ሰብስክራይብ ሼር ሰብስክራይብ ብዙ ያላችሁ ደግሞ ምንም ነገር አይከፈልባችሁም እናንተ ብዙ ቦታ ስለ ብዙ ሰብስክራይብ ስላላችሁ የኔ እንዲያድግልኝ ሼር አድርጉልኝ ምንም አይከፈልባችሁም በትህትና ጠይቃችኋለሁ ቤተሰቦቼ ሰብስክራይብ ሼር አድርጉልኝ መልካም አመት በዓል ይሁንላችሁ መልካም ደስ የሚል ቀንና በደስታ በፍቅር የምናሳልፈው ቀን ይሁንልን ቤተሰቦቼ እኛ ሙስሊሞች በጣም ደስ የሚል ሰዎች ነን አላህ ብቻ ደስታ ፍቅር ሰላም ይስጠን እና የሱን ሃይማኖት አንነካም ሙስሊሞች በቃ አላህ የሃይማኖታችን ብንነካ ራሱ የሱ ሃይማኖት አንነካም እኛ እና ከጥንቱም ቤተሰብ ነን ከሌላ ሃይማኖቶች ጋር ማለት ነው እኛ ስለሌላ ሃይማኖት ምናምን አንነካም የኛ ሃይማኖትን ባትነኩ ደስ ይለናል ክርስቲያኖቹ አንዳንዶቹ አላችሁ በቃ ማስፈልግ ነገር እየለቀቃችሁ ለፎሎ ብላችሁ ለሰብስክራይብ ብላችሁ የሱን ሃይማኖት ባትነኩ በጣም ደስ ይላል እና በዚህ ላይ በጣም በቃ አስተያየት መስጠት ፈልጋለሁ በጣም ልቤ ተነክቷል በቁርአን በኩል የሚመጣ ወላሂ ላዝም በጣም ነው በቃ አላ እኔ ትልቅ ሰብስክራይብ እና በቃ ብዙ ፎሎ ቢኖረኝ እኔ እንጃ አላቅም የእውነት በጣም ነው የምሰራው በጣም ውስጤ እየተቃጠለ ነው ስለ ቁርአን ነገር ማለት ነው ስነሳ በጣም ነው ውስጤ የሚቃጠለው ወላሂ ላዝም ማለት ነው እና እህቶቼ ወንድሞቼ እንደዚህ አይነት ነገር ክፉ ነገር የሚሰሩ ራሳችሁን ጠብቁ ከእንደዚህ አይነት ነገር ማለት ነው ምንም ነገር ለፎሎ ብላችሁ አበሻንን እስኪ አረብ ሲሰራ እስኪዩ አንድ አረብ ሲሰራ አይታችሁ ታውቃላችሁ አበሻ ግን ለምንድን ነው እንደዚህ የምንሆነው በሃይማኖት ለምን እንጣላለን ሰው እኮ በጦርነት ነው የሚጣላው ጦርነቱም ራሱ ቀርቷል አሁን አልহামዱሊላህ ግን አሁን ብላችሁ በሃይማኖት መጣችሁ በቁርአን መጣችሁ አላህን ፍሩ ወላሂ ላዝም አላህን ፍሩ በምታምኑት አምላካችሁን ፍሩ በቃ የሱን ሃይማኖት አትንኩ የፈለጋችሁ ነገር ገላችሁን እያሳያችሁ የፈለጋችሁ ነገር እያሳያችሁ ስሩት በዛኔ ፎሎ ታገኛላችሁ ሰብስክራይብ ታገኛላችሁ ለምን ገላችሁን አታሳዩ የእውነት በጣም ነው ልቤን የነካኝና ስለ ቁርአን በጣም በቲክቶክ ላይ በጣም ሳያው በጣም ልቤን ነክቶኛል ስለ ቁርአን በጣም የእውነት እንጃ አላቅም ወላሂ ላዝም በጣም ነው ልቤን የነካን አላህ ብቻ ይስራችሁን ይስጣችሁ ሌላ ምለው ነገር የለኝም ወላሂ ላዝም አላህ ይስራችሁን ይስጣችሁ እዚህ ጋር ስለ ቁርአን ምን እንደሚል በደንብ ውስጡን ብታቁ እንኳን ልትቀዱ እንኳን ሽንት ቤት ልታረጉ አይደለም እንኳን ሽንት ቤት ልታረጉ እንደኛ ነው የምታንከባክቡት ቁርአን ማለት ነው ቁርአን ጧሃራ ነው የሚፈልገው እኛ ራሱ ጧሃራውን ነው ወዱ አርገን ነው ቁርአን የምንነካው ዝም ብለን አይደለም
ዝም ብለን አይደለም ከመሬት ተነስተን ቁርአን የምንነካው ማለት ነው። እኔ በጣም ጭንቅላቴን በልቶኛል ስለ ቁርአን ማለት ነው። የእውነት በቃ አላ ብዙ ፎሎ ቢኖረኝ አላ ትላልቆችን ማን አሲያ ጋራ እና ሙቤ ሚዲያ ጋራ እናድርሰው። በተለይ ሽንት ቤት አርጋ ምናምን የሰራችሁ ወላሂ ላዝም አንቺም እንደዛችኛው ትያዣለሽ ወላሂ ላዝም በዝንላ ትያዣለሽ አንቺ ማለት ነው። አሁን እዚህ ጋር ቁርአን ማለት ለኛ ማለት ነው። ለኛ እንጃ አላቅም ውስጤ ግማሹ ቦታ የቁርአን ነው ብላችሁ አታምኑኝም። በቃ በአካል ሄዳለሁ እንጂ ቁርአን ለቁርአን ያለኝ እኔ በነገራችሁ ላይ የሱን ሃይማኖት አልነካም። የሱን ሃይማኖት አከብራለሁ። ሰው ቢሰድበኝ ምን ባረገኝ በራሴ ይሰድበኝ እንጂ በሃይማኖት እንዲመጣብኝ አልፈልግም። በቁርአን በተለይ ማለት ነው። በቁርአን የምትቀልዱት አላህ ብቻ የስራችሁን ይስጣችሁ የእጃችሁን። እስኪ ወንድ ከሆናችሁ ማዳሟን አቁሟትና ማዳማ እየግሽ ቁርአን ሽንት ቤት ልናስገባ ነው ብላችሁ ስሩት እስኪ። እዛኔ ሙስሊም ከሆነች ማዳሟ ምን እንደምታረግሽ ታያለሽ። እዛው ነው በብላ የምትገልሽ በብላ የምታርድሽ እንደበቅ ማለት ነው። እና እዚህ ጋር በጣም ስለተናደድኩ ነው ዛሬ ወላሂ ላዝም ስለ ቁርአን በጣም ስለተንገበገብኩ ነው እዚህ ጋር የተነሳሁት። ስለ ቁርአን እህቶቼ ወንድሞቼ እዚህ ጋር ለፎሎ ብላችሁ ለሰብስክራይብ ብላችሁ ስለ ቁርአን ምንም ነገር ማታቁት ነገር ቁርአኑን ዝቅ አርጋችሁ ማይሆን ቦታ አታስቀምጡ። እሱ የተሰጠበት ቦታ አለው ራሱ የቻለው ማለት ነው። ስለዚህ አላህን ፍሩ ብያችኋለሁ። ወላሂ ላዝም የስራችሁን የእጃችሁን ታገኛላችሁ። ግን ከእንደዚህ አይነት ጥፋትነት ራሳችሁን ብትጠነቀቁ በጣም አሪፍ ነው። ምንም ቢሆን ይቆያል ይከርማል እንጂ የእጃችሁን ታገኛላችሁ። ስለዚህ ለፎሎ እና ለሰብስክራይብ ብላችሁ ራሳችሁን እንደዚህ አይነት ነገር ውስጥ አታስገቡ እላችኋለሁ እህት ወንድሞቼ። ግን እንጃ አላቅም በጣም ወላሂ ላዝም በጣም ውስጤ ተጎድቷል ስለ ቁርአን በጣም ሳይው በምን ብትመጡ እኔ ምንም አይመስለኝም። በቁርአን ግን በጣም ውስጤ በጣም ተጎድቷል ወላሂ ላዝም። የእጃችሁን ታገኛላችሁ ይቆያል እንጂ ማለት ነው። የእጃችሁን ታገኛላችሁ እላችኋለሁ። እዚህ ጋር በጣም ነው የሚያሳዝነኝ። እኔ እንጃ አላቅም ለቁርአን ያለኝ ቦታ ወላሂ ላዝም አላቅም። እኔ አላህ የእጃችሁን ይስጣችሁ።